ኦኬ ዩቱብ ካሜራው ስራ አላውቅም። ብቻ ዛሬ የምናደርገው ለዚህ ሴታፕ እንዴት ነው የምታዩት? ላይክ ስሜስ ያስፋክ ሁለት ላፕቶፕ አለ እዚህ ጋር ጨላው ምናምን እንዳለ ዘግ ያለ ነው። አልጋው ባይታይ ፒስ ነው እና ለዚህ ሴታፕ ሞኒተር መንገደው ዛሬ ያ ስንት ሰዓት መሰላችሁ? አሁን 3 ሰዓት ነው። ከሰውየው ጋር የተቃጠርኩት 7 ሰዓት ምናምን ነው። ግን ለምንድን ነው በጊዜ የምትወጣው ካላችሁ አዳማ ነው ያለሁት። አዲስ አበባ መሄድ አለብኝ። የምገናኘው መስቀል ፍሎር አካባቢ ነው እና ያ ውሏችንን ምን ነው ይባለው ውሎዬን አብራችሁ ሆናችሁ ነው በዛ ነው ይባለው። እኔ ቁርስ አልበላሁ ምንም አላልኩም። ብቻ ልብሴን እየለበስኩ ነው። 13 ጫማ ይመረጣል ከአሁን ላይ ይወጣል ማለት ነው። ተፋቅ ቁርስ አልለቀውም። ስትክል እንደምታዩት ነው። ጸድ የሆነች ሞኒተር ለመግዛት ነው አላማችን ዛሬ። ያ እንጃ ውሽ ሚላ ምን ሳረግ እንደሆነ ባላቅም ራሴን ወደ 5 ሰዓት አካባቢ መገናኛ ላይ ያገኘሁት። እናም ጓደኛዬ ማግኘት ነበረብኝ። እሱም ሚኪያስ ይባላል። ያ የሆነ ቦታ ተቃጠረና ወደዛ ለመሄድ ወሰነ። መስቀል ፍላወር ሄደን ባይ ምን አደረገው ነገር ያው እሺ ዲሰምተን አሁን ሞኒተሩ ሲጀመር ወላሂ ላይ ሳይው አዲሱ ሲሰጥ እና ነገር 400 300 ዶላር ነው ሲሰጥ ማለት ወደ 40 ምናምን ሺህ ብር ግን እሱ 30 ምናምን ሲሰጠው መስቀል ፍላወር ምንደርስ ለሰውየው አደወልነትም ያው ምሳ መብላት አለብን ተባብለን ወደ 7 ሰዓት ከ20 አካባቢ አይበዝበዝ የሆነ ቤት ምሳ እንብላ ተባብለን እሱ ነው ቦታ ቃል አለኝና ያው ቤቴ ላይ ደረሰን ባልቻለሁ። ባለፈው ላንድ ክሩዘሪን ባክ ላደረግ እዚህ 10 ሳረቅ ይኖራል ሳይ እዚህ ላይ ምንም ተጋቀሙ እንደዋለም በቸሪ ፕሪሽ መስላል ሰፈሩ ሰፈሩ ያስፈራል። ግን ነገረው አተካለሮ እናት ሊመታው ነበር። አስተያየቱ ደስ ሳይል ሰውዬው ሄዶ ለማንኛውም ቤቱን አይተን ቀምሰን ሬት እናረጋታለን። ከዛ በኋላ ከሰውዬው ጋር ተገናኝተን እቃውን ሸምታለን። ምንድነው የምታዘው? በየአይነትና ፓስታ ይሻላል አይደል? በሚያስቅ ሁኔታ ሰውየውንም ትዕግስት አልነበረውም እና እየበላ መጥቶ ካልሸጥኩላችሁ አለ። እኛም ኦኬ ዋይናት ብለነው እዛ አንዷን ሴትዮ ከሼሩ ጋር አስቸገራት ምናምን ቼክ አደረኩት። በኋላ አሪፍ ከሆነ በኋላ በቃ ተቀብለን ነው እኛም ምግባችንን ጨረስን እንትን ምናምን ብለን ወጣን። እቃችንን ባግ አድርገናል። እየበላን መጥቶ ሸጠልን። ግን እየስራ በደንብ ፕሩፍ ለማድረግ የሆነ ኢንተርኔት ካፌ ገብተን ቼክ ትንሽ ደቂቃ ነው የሰጠኝ። ግን በስተቀር ቼክ አድርገዋለሁ። ቤት ገብተን አሁን የማይሰራ ከሆነ ተበልተናል ማለት እና ያ ማለት እስካም ተደረገ። ሰውየው ሲያስቸኩለን ያላረግነው ነገር አንድ ቢሆን ቡና መጠጣት ነበርና ሚኪም ስለፈለገ የሆነ ቦታ ወሰድኩት እና ያ ወደ ቡናችን ገባላችሁ። 7 ኢንች ሼር ቆላ ቤቱ ምንድን ነው የሚባለው? ቦታ የተባለው ፔሊያ ኮፊ የት ነው የምትገኘው? አድራሻችን መስቀል ፍላወር ሰፋ ሞል አዲሱ ይኸው ማስታወቂያ የተሰቀለ ነው። 6 ብር ይከፍላል። ኦኬ ቤቱ ስፔሻል የሚያደርገው በመኪያቶ ነው የሚታወቀው። ሬስቶራንት ካፑቺኖ፣ ካራሜል መኪያቶ፣ ቸኮሌት። ዛሬ ለኛ ምን ያዘጋጀ ነው? የጾም ፋስቲንግ ካራሜል ከዘራው ሁለት ቀን ወይ 3 ቀን አልፎታል። ሞኒተሩን መጠቀም አልቻልኩም በሚያሳዝን ሁኔታ። የዚህ ሞኒተር አሁን የሚጠቀመው
ባለቤቱ የሚሰጠኝ ዲስፕሌይ ፖርት ዲስፕሌይ ፖርት ነው። ይሄ ማክቡኩ ደግሞ ዲስፕሌይ ፖርት አይቀበልም። ገና አስገብቼ መሞከር ነበር። ልክ የሆነ ሞራሌን የተሰበረው አስበው። ቤት የገባሁት ቢያንስ ስንት ሰዓት ነው? መሽቷል። በቃ 4 ሰዓት አካባቢ ነው እና ምንም ነገር ማድረግ አልችልም። ሳየው ሁኔታውን በቃ ምንም ማድረግ አልችልም። ግዴታ የሆነ እንደዚህ አይነት እንትን ያስፈልገናል። ዲስፕሌይ ፖርት ሆኖ ጫፉ ታይፕ ሲ ተንደርቦልት ሆኖ ይሳካል ማለት ነው። እዚህ ጋር እንደምታዩት ስክሪኑ ላይ እና ፈለኩኝ የለም አለኩ የሆነ ቦታ አዲስ አበባ እኮ አገኘዋለሁ፣ ግን እንደፈለኩት ፍጥነት አልሄደልኝም። ወይ ሰዎቹም እንዳለ የጠየቅኳችሁ እንዳለ በፍጥነት አልሄዱልኝም። ታውቃላችሁ ቴክስት ላይ ላኩላችሁ እናታችሁ ላብ ነው ግን እና ያ አደርኩበት። ለማንኛውም ይህንን ቪዲዮ እያያችሁ ይህንን የት እንደመገዛና ወይ ራሳችሁ መሸጡትም ከሆነ ሌሚ ነው ኢንስታግራም ላይ ወይ ኮሜንት ላይ የሆነ ነገር ብለኝ መልሳለሁ። እና ይሄኛውን ተስፋዬን ቆርጬ ማድረግ የቻልኩት ላይ በጠዋቱ HDMI ገዝቼ ሰክቼ መጠቀም ጀመርኩ ይላቸዋል። ግን HDMI ገዝቼ መግዛት እችል ነበርኩ ይሁሉ ለምን አወራህ ካላችሁኝ 144 ሄርዙን መጠቀም አልችልም። HDMI ሲሆን እንደዛ ሙሉ ፉል ካፓሲቲውን ማግኘት አልችልም ነው የሞኒተሩ። እሱ ብቻ ነው ዳውን ሳይዱ። እናም የሆነ ሰዓት ላይ መግዛት አይቀርም ካጣሁት አንድ ሰው ቆጭ የሚመጣ ዲያስፖራ ነገር እንዲልክ አደርገዋለሁ። እዚህም ለራሱ ላገኘው ይችላሉ። ይሄን ያህል እንትን አይደለም እና በሱ አድርጌ እየተጠቀምንበት ነው። ቱ ቢ ኦነስት አሪፍ ነው፣ ወድጄዋለሁ በጣም። ላይክ እንደጠበቅኩት አይደለም። የሆነ ትንሽ መስሎኝ ነበር ይዤው ስሄድ ምናምን ምሽት ላይ ስጠቀመው እና ሳየው በጣም ትልቅ ነው ይሄ ነገር። ፍሌክሲብል የሆንኩኝ ሰው ነኝ። የትም ቦታ ብሄድ ምሰራ በላፕቶፕ ይዤ እንዲህ ምሰራ ሰው ነኝ እና እንዲህ ቁጭ ብዬ ትልቅ ስክሪን ላይ አልለመድኩም። ይህንን ሳየው በጣም ላይክ ያበዘ ነው። ማርያምን ያበዘ ነው አይደለ የሚያምረው። እናም እስቲ እዩትና እንትን በሉት reveal in 1 2 her body like the wild wild west. What if you done wild out, yeah, riding in the big God bless. She's all in front of, it's a hell of a time. They like to call me innocent, playing close but she distant. 9 men out of 10 get addicted. Yeah, part of my friend, she a little. We had a sunset night on the sun strip. Had the seafood platter going redid. Hurricane uncertain, yeah, bloody serpent. Her body like the wild wild west.